ብዙ ጊዜ ደግ ሰው ሆኑ፣ ለሰዎች ራሩ፣ ታገሱ ተብላችሁ ተመክራችሁ ይሆናል። ግን ዛሬ እኔ የምነግራችሁ ከዚህ የተለየ ነው። ለውጥ ከፈለጋችሁ ጨካኝ መሆን አለባችሁ። አትሳሳቱ። በሰዎች ላይ ጨክኑ እያልኩ አይደለም። በራሳችሁ ድርጊት ላይ፣ በሰነፍ ማንነታችሁ ላይ እና ጊዜያችሁን በሚሰርቁ ባዶ ልምዶቻችሁ ላይ ጨክኑ እያልኩ ነው። ዛሬ የምነግራችሁ 5 ነገሮች ሕይወታችሁን በአጭር ጊዜ ውስጥ ወደማታምኑት ስኬት ይቀይሩታል። አንደኛ፣ ለምን መጨከን አስፈለገ? ለምንድን ነው ሕይወታችሁ እስካሁን ያልተቀየረው? ምክንያቱም ለራሳችሁ ርኅሩህ ስለሆናችሁ ነው። ዛሬ ደክሞኛል ነገ እሰራዋለሁ ስትሉ ለስንፍናችሁ አዝናችኋል። ይህ ሰው ቢጎዳኝ የሚቆይ ስትሉ ለክፉ ሰዎች ራርታችኋል። ስኬታማ ሰዎች ግን በጊዜያቸው ላይ ጨካኞች ናቸው። የማይጠቅም ስልክ ጥሪ ላይ አይ ለማለት አይራሩም። እናንተም ዛሬ መወሰን አለባችሁ። ሁለተኛ፣ በውሳኔያችሁ ላይ አትደራደሩ። ብዙ ሰዎች ይወስናሉ ግን አይፈጽሙም። ለምን? ምክንያቱም ውሳኔያቸው ላይ ጨካኝ አይደሉም። ለምሳሌ ከዛሬ ጀምሮ ጧት 11 ሰዓት እነሳለሁ ካላችሁ ብርድ ልብሱ ቢመቻችሁም እንቅልፍ ቢመጣችሁም ያለምንም ርኅራኄ መነሳት አለባችሁ። ስሜታችሁ ውሳኔያችሁን እንዲያሸንፈው አትፍቀዱ። ጨካኝ ውሳኔ ማለት ምክንያት የማይቀበል ውሳኔ ማለት ነው። ሶስተኛ፣ ጊዜያችሁን የሚበሉ ሰዎችን ቁረጡ። በዙሪያችሁ ያሉ ሰዎች ወይ ወደ ላይ ይሰቅሏችኋል ወይም ወደ ታች ይጎትቷችኋል። ግብ የሌላቸው ሁሌ የሚያማርሩ እና ጊዜያችሁን በከንቱ የሚያባክኑ ጓደኞች ካሏችሁ በእነሱ ላይ ጨክኑ። ግንኙነቱን ቁረጡ። ብቸኝነት ከማይረባ ጓደኝነት ይሻላል። ለወደፊት ማንነታችሁ ስትሉ የዛሬውን ማህበራዊ ሕይወታችሁን ማስተካከል የግድ ነው። አራተኛ፣ ቶሎ መወሰን። አራተኛው ትልቁ ስህተት አስብበታለሁ የሚል ሰበብ ነው። ብዙ ማሰብ ፍርሃትን ይወልዳል። ፍርሃት ደግሞ ሽባ ያደርጋቸዋል። ስኬታማ ሰዎች ቶሎ ይወስናሉ፣ በሂደት ግን ውሳኔያቸውን ያስተካክላሉ። ተሸናፊዎች ደግሞ ለመወሰን ይዘገያሉ፣ የወሰኑትን ደግሞ ቶሎ ይቀያይራሉ። እናንተስ የትኛው ናችሁ? ሕይወታችሁን ለመቀየር ዛሬውን ወስኑ። አምስተኛና በማጠቃለያ የምላችሁ ነገር እንግዲህ አስቡ። እስከ ዛሬ የኖራችሁበት መንገድ ውጤት ካላመጠላችሁ አዲስ መንገድ መከተል አለባችሁ። ጨካኝ ሁኑ ስላችሁ ለህልማችሁ ስትሉ ለስንፍና ቦታ አትስጥ ማለቴ ነው። ይህ ቪዲዮ ሕይወታችሁ እንዲቀይረው ከፈለገ ዛሬ የምትተገብሩትን አንድ ጨካኝ ውሳኔ ኮሜንት ላይ ጻፉልኝ።